ዊነር ኢንግሊሽ በእንግሊዘኛ ፀጉሬን እየተስተካከልኩ ነው፣ ጥፍሬን እየተሰራው ነው፣ መኪናዬን እያሳጠብኩ ነው፣ ወይም ከሰዓት ፀጉሬን እስተካከላለሁ፣ ልብሴን አሳጥባለሁ፣ መኪናዬን አሳጥባለሁ ስትሉ በእንግሊዘኛ እንዴት ነው የምትሉት? ይህንን ከማወቃችሁ በፊት መጀመሪያ የምትጠቀሟት ጌት የምትል ወርዳለች ማለት ነው። ሰይ ጌት እንላለን ማለት ነው። ስለዚህ ይሄን ተጠቅመን አሁን ያልኳችሁን ኤክስፕሬሽኖች ማለት እንችላለን በእንግሊዝኛ ማለት ሌትስ ስታርት ፍሮም ዘ ቢጊኒንግ። ከዛ በፊት ግን እንዴት ነው የምንለው የሚለውን ይሄንን ስትራክቸር ትይዛላችሁ ማለት ነው። ጌት ፕላስ ኦብጀክት ፕላስ ፓስት ፓርቲሲፕል ኦፍ ዘ ቨርብ ኦር ቪስሪ ፎርም ኦፍ ዘ ቨርብ ትጠቀማላችሁ ማለት ነው። ቪስሪ ምንድን ነው የሚለው ግልጽ ያልሆነላችሁ ጀማሪዎች ካላችሁ ለሲምፕል ፓስት የምንጠቀመው ቨርብቱ ይባላል። ቨርብ ዋን የምንለው ምንም ኤስ የሌለው ኢዲ የሌለው ዲክሽነሪ ላይ የምናገኘው ቨርብ ማለት ነው። ለምሳሌ ኢት የዚህ ቨርብቱ ወይም ፓስቱ ኤት ነው። ቨርብ ስሪ የሚባለው ኢትን ማለት ነው። ጎ ካልኩስ ዌንት፣ ገን፣ ሲ፣ ሶ፣ ሲን። ስለዚህ እነዚህ ሲን፣ ገን፣ ኢትን የሚሉት ቨርብ ስሪ ናቸው። እነዚህ ይጠቀማል። ለምሳሌ ከቀድሙ ካልኩት ኤክስፕሬሽን ጋር የሚያያዝ ቨርብ ስሪ ድንጋላችሁ ማሳጠብ ብለናል አይደለ? ማጠብ ምንድን ነው? ዋሽ። ቨርብ ቱ ዋሽድ፣ ቨርብ ስሪ ዘ ሴም ዋሽድ ይሆናል ማለት ነው። ፀጉር መቆረጥ ካትስ፣ ከት ደግሞ ቨርብ ቱም ቨርብ ስሪም ከት ነው ማለት ነው። እንዳስቁ ዲሆነሰ ሶ ሌትስ ቢግን። ፀጉሬን እየተስተካከልኩ ነው አሁን፣ ወይም ደግሞ ፀጉሬን እየተቆረጥኩ ነው ስትሉ ሌላ ሰው ነው አይደለ ፀጉራችሁ የሚቆርጠው። ሶ getting something done by other person or someone does or did that action for you. ሌላ ሰው ለእናንተ ሲሰራላችሁ የምትገልጹበት አገላለጽ ማለት ነው። for example I am getting my hair cut. ፀጉሬን እየተስተካከልኩ ነው ወይም ፀጉሬን እየተቆረጥኩ ነው ስትሉ ፀጉር አስተካካዩ የእናንተን ፀጉር እየቆረጠላችሁ ነው ማለት ነው። in another way that means the barber is cutting your hair. So when you speak for another person, you can say, I am getting my hair cut. ትላላችሁ ማለት ነው። ቴንሱ ስቀየሩት ዛሬ ከሰዓት ፀጉሬን እስተካከላለሁ ስትሉ ምን ትላላችሁ? I will get my hair cut in the afternoon. ፀጉሬን ልስተካከል ነው ይሄዳችሁ ወይም ደግሞ I'm gonna get my hair cut ትላላችሁ ማለት ነው። መኪናዬን እያሳጠብኩ ነው ስትሉ ምን ትላላችሁ? I am getting my car washed. ትናንት አሳጠብኩ ስትሉ ደግሞ ጌት የሚለውን ወደ ፓስት ቀይሩትና what's the past form of get? got. I got my car washed yesterday or in the morning. ጠዋት ኮሪያ ያሳጥባችሁት እንደዛ ማለት ትችላላችሁ ማለት ነው። እሺ ልብሳችን ሲሰፋ ወይም ሲረዝም ምን እናስደርገዋለን? እናስጠብበዋለን፣ እናስቆርጠዋለን። ይሄ ማጥበብ መቁረጥ ከእናንተ ጋር ፊት እንዲሁም ማድረግ ምን ይባላል? አውልተር ይባላል ማለት ነው። ስለዚህ ማሰራት ብለን እንያዘው። ልብስ ማሰራት፣ ቀሚሴን ከሰዓት አሰራዋለሁ በጣም ሰፍቶኛል። this is too wide, it doesn't fit with me. ከኔ ጋር አልሄደብኝም፣ ስለዚህ አሰራዋለሁ ብላችሁ ንገሩኝ እስኪ። ቀሚሴን ከሰዓት አሰራዋለሁ። I will get my dress altered in the afternoon. I am getting my dress altered. አሁን ልብሴን እያሰራው ነው ስትሉ ማለት ነው። in another way እናንተ የሆነ ነገር ሲገጥማችሁ ምን ትላላችሁ? ለምሳሌ ስልኬ ተሰረቀ። ጠዋት ስትነሱ በተለይ ሴቶች ረጃጅም ጥፍር ያላችሁ ጥፍር ይቆረጣል አይደል? ጥፍራችሁ ተቆርጦ ስታገኙት ጥፍሬ ተቆርጦ አገኘሁት፣ ስልኬ ተሰረቀብኝ ስትሉ ይሄን ኤክስፕሬሽን መጠቀም ትችላላችሁ ማለት ነው። the same I got my phone stolen. ስልኬ ተሰረቀ፣ ሌላ ሰው ሰረቀብኝ ማለት ነው። አጋጣሚ ነው ይሄ፣ እናንተ ፈልጋችሁ ማታረጉት ሲሆን ማለት ነው። ጥፍሬ ተቆረጠ ወይ እስኪ I got
ማይ ፊንገር ካት ትያለሽ ማለት ነው። እሺ ለሴቶች ፀጉሬን እየተሰራው ነው። ለሴቶች ፀጉር መሰራት ምን ይባላል? አይ ጌት ማይ ሄር ደን ነው የሚባለው ማለት ነው። ለሴት ሲሆን ዱ ነው። ስለዚህ አይ ጋት ማይ ሄር ደን ማለት ፀጉሬን ተሰራው ነው። አሁን እየተሰራው ነው ሲሆን ደግሞ አም ጌቲንግ ማይ ሄር ከት ትያለሽ ማለት ነው። አማይ ክሊር? እሺ ቤታችሁ ያለው ቀለሙ ለምሳሌ ብሉ ቢሆንና እናንተ ዋይት እንዲሆን ነው የምትፈልጉት። ስለዚህ ቤቴን ነጭ አስቀባዋለሁ ብላችሁ ኮሜንት ላይ ትነግሩኛላችሁ። ዚስ ኢዝ ዊነር ኢንግሊሽ። ታንክስ ፎር ዋቺንግ ባይ ባይ።